ከአሁን በፊት በኢትዮጵያውያን እንዲሁም ደግሞ በትልቅ የሶሻል ሚዲያ ኢንፍሉዌንሰር በቲክቶከር አዶናይ ይፋ የተደረገው ሲድሮ አፕሊኬሽን ነበረ። አሁን ደግሞ እንዲሁ ደግሞ በቲክቶከር እንዲሁም ደግሞ ኢንፍሉዌንሰር ተጽዕኖ ፈጣሪ የሆነው በጆን ዳንኤል ይፋ የሆነው ድልድይ አፕሊኬሽን ይፋ ሆኗል ማለት ነው። ይህም እንግዲህ ሁለተኛው በኢትዮጵያውያን የተዘጋጀ እንዲሁም አፕሊኬሽን ነው። ካሁን በፊት እሱ እንግዲህ የሲድሮ አፕሊኬሽን ልክ እንደ ቲክቶክ ለሰዎች ማህበራዊ ሚዲያ አጠቃቀም የተዘጋጀ ነበረ። ድልድይ አፕሊኬሽን ደግሞ ለምን ጥቅም ይውላል፣ በውስጡ ምን ይዟል የሚለውን ይዤላችሁ መጥቻለሁ። እናንተ ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ጥያቄ ካለ ኮሜንት ላይ ያስቀምጡልኝ። የድልድይ አፕሊኬሽን እንግዲህ ዋና ዓላማው ምንድን ነው የሚለውን ላስረዳችሁ። ዋና ዓላማው የድልድይ አፕሊኬሽን ማለት ነው በኢትዮጵያውያን ያሉ ዲያስፖራዎች ወይ ደግሞ ውጭ ሀገርም ያሉ ዲያስፖራዎች በአፍሪካ በተለያዩ ቦታ ያሉ ሰዎች በማህበራዊ ሚዲያ ላይ ሰብሰብ አድርጎ ለማገናኘት ፕሮግራሞችን እንዲሁም ደግሞ የተለያዩ ኢቨንቶችን በጋራ ለማዘጋጀት የታሰበ አፕሊኬሽን ነው ማለት ነው። በውስጡ በጣም ዘርፈ ብዙ የሆኑ መረጃዎች አሉ። እሱን ይዤላችሁ መጥቻለሁ። በመጀመሪያ ድልድይ ኢትዮጵያን ሚት አፕ ተብሎ ይጠራል፣ ወይም ደግሞ ሰዎችን ለማገናኘት የተዘጋጀ ነው። አምራቹ ደግሞ ድልድይ ኤልኤልሲ የተባለ ድርጅት ነው ማለት ነው ይህንን አፕሊኬሽን ያዘጋጀው። ሌላው ደግሞ ሬት የተሰጠው ነው። እዚህ ጋራ አዲስም ከመሆኑ የተነሳ ጥሩ የሚባል ሬት ነው የተሰጠው። ከ4.5 ስታር ወይም ደግሞ ኮከብ ተሰጥቶታል። ይህ ደግሞ ጥሩ የሚባል ነው ማለት ነው። ይሄ በጣም አሪፍ ነው። መጠኑ አሪፍ ነው። 21 ሜጋባይት ነው። ይህም በቀላሉ ሰዎች አውርደው እንዲጠቀሙት ያግዛል። እዚህ ጋራ ሪተርድ ፎር ማለት እዚች ጋራ ደግሞ ከ18 ዓመት በላይ የሆኑ ሰዎች ነው እንዲጠቀሙት የሚመከረው። ከዛ በታች የሆነ እንግዲህ እንዲጠቀሙት አይመከርም ማለት ነው ይህ አፕሊኬሽን። ስለዚህ እዚች ጋራ እናንተ ከ18 ዓመት በላይ የሆናችሁ ሰዎች አውርዳችሁ ይህን አፕሊኬሽን መጠቀም ትችላላችሁ። ከዚህ በመቀጠል በውስጡ የያዘው በርከት ያሉ ብዙ ዘርፈ ብዙ አገልግሎቶችን እነግራችኋለሁ ማለት ነው። ከነዛ ውስጥ እንግዲህ ጆይን ዩር ኮሚኒቲ የሚለው ወይ ደግሞ የሲቪል ወይም የማህበረሰብ ግንኙነት ማለት ነው። እዚህ ጋራ ሰዎች እንግዲህ በጋራ እንዲገናኙ የተዘጋጀ ነው ማለት ነው። ይህ ደግሞ የውይይት መድረክን ለመፍጠር ወይም ደግሞ አካባቢ ውስጥ ያሉ ሰዎችን ለማሰባሰብ በጣም የሚያግዝ እንዲሁም ደግሞ በጣም አሪፍ የያዘ ነው ፕላትፎርም ነው፣ ወይም ደግሞ በውስጡ ላይ የያዘው ክፍል ነው ከአፕሊኬሽን ውስጥ ማለት ነው። ለውይይት እንዲሁም ደግሞ ሰዎችን ለማሰባሰብ ምቹ የሚያደርግ ነው ማለት ነው። እንግዲህ ሌላው እዚች ጋራ ተጠቃሚዎች በደንብ ሰዎች ጋራ ኮሚኒኬት ማድረግ እንዲችሉ ያግዛቸዋል። ሌላውና ሁለተኛው እንግዲህ የጋራ ፍላጎቶችን መምረጥ ነው። እዚህ ጋራ ምን የሚል አለ? ፒክ ዩር ፖዚሽን የሚል አለ። እዚህ ጋራ ብዙ አፕሊኬሽኖች ያደርጋሉ። ገና ሲከፈት እነ ቲክቶክ ሲድሮ ራሱ እንደዚህ ያደርጋል። እነዚህ አፕሊኬሽኖች ምን ያደርጋሉ? ገና ስትገቡ የምትፈልጉት ነገር ምን እንደሆነ ቀድማችሁ እናንተ ትመርጣላችሁ ማለት ነው። ለምሳሌ ዜና የምትፈልጉ፣ ስፖርት የምትፈልጉ፣ ስለ ጤና፣ ስለ ስፖርት ወይ ደግሞ ስለ ቴክኖሎጂ፣ ኢንተርቴንመንት እነዚህን የምትፈልጉ ከሆነ መጀመሪያ ላይ ሰሌክት አድርጋችሁ መግባት ትችላላችሁ ማለት ነው። ስለዚህ ይህ ደግሞ ሰዎች የሚፈልጉትን ነገር እንዲመርጡ በጣም ከፍተኛ የሆነ አስተዋጽኦ ያደርጋል ማለት ነው። እንደምትመለከቱት ሴትአፕ ኤንድ ቪው ኢቨንትስ የሚላለ። ስለዚህ ኢቨንቶችን በደንብ ማዘጋጀት ለሰዎች ማዘጋጀት ትችላላችሁ። የተጠቃሚዎችን ቀንና ሰዓት ማስተካከል ትችላላችሁ እዚህ ጋር። ሌላው ደግሞ ተካፋዮች ማን እንዳዘጋጀውና መቼ የት እንደሆነ እያንዳንዱ ፕሮግራማችሁን አሬንጅ ማድረግ ትችላላችሁ። ስለዚህ በዚህ ውስጥ እንግዲህ ይህ አፕሊኬሽን ይፋ ሲደረግ በውስጡ እነዚህን ሀሳቦች የያዘ ነው። ስለዚህ በአሁኑ ሰዓት ወደ 40 የሚደርሱ ሪቪው አሉ። ሪቪው ሲሰጥ እንግዲህ ሪቪው ሲቀንስ አንድ ወይ ጥሩ ሲሆን ነው ማለት ነው። ብዙ ሰው እየተጠቀመው ሪቪው ትንሽ ከሆነ የአፕሊኬሽን ጥሩ ነው ማለት ነው። ነገር ግን ገና አዲስም ስለሆነ ብዙ ሰዎችም ጋር ስላልደረሰ ከዛ የተነሳ ሊሆን ይመስለኛል። አራተኛው የቀጥታ መልእክት ወይም ደግሞ ስታርት ቻት ወይም ደግሞ ቻት ማድረግ ነው ከሰዎች ጋራ ወይ ስታርት ኮንቨርሴሽን የሚላለ። ስለዚህ
ኮንቨርሴሽኑን ከሰዎች ጋራ መለዋወጥ ሀሳብ መለዋወጥ ትችላላችሁ። ወይ እንደሌሎች ለምሳሌ እንደ ቲክቶክ፣ እንደ ኢሞ፣ እንደ ቴሌግራም ምን ማድረግ ትችላላችሁ? ከሰዎች ጋራ ቻት ማድረግ ትችላላችሁ፣ መጻጻፍ ትችላላችሁ ማለት ነው። የእርስ በርስ መልእክት መላላክ ትችላላችሁ በዚህ አፕሊኬሽን ማለት ነው። ሌላው ደግሞ አምስተኛው የትውውቅና የፍቅር አጋር መፈለጊያ ነው። እንግዲህ ከሌሎቹ ትንሽ ለየት የሚያደርገው ይሄ ነው። ከሌሎቹ እንግዲህ እዚች ጋራ ዴቲንግ ኤንድ ማች የሚል አለ። ለምሳሌ ማች እንዲሁም ደግሞ ፐርሰን የሚል አለ። ስለዚህ ሁለቱን ፋይንድ ዩር ፐርሰን ኦር ፋይንድ ዩር ማች የሚል ስላለ እሱን በደንብ መምረጥ ትችላላችሁ ማለት ነው። በእነሱ ውስጥ እንግዲህ እዛ ጋራ ፋይንድ ዩር ፐርሰን ከነዚህ አፑ ግዴታ ምንም እንትን የሚለው ለየት የሚያደርገው እኔ ከሌሎቹ ካየሁት ለየት የሚያደርገው ይሄ ነው። የፍቅር ጓደኛሞችን ወይም የፍቅር አጋር ይሁን ቤስት የምትሉት ጓደኛ ይሁን በሶሻል ሚዲያ ላይ ማግኘት የምትፈልጉ ከሆነ በዚህ መልኩ ማግኘት በዚህ በኩል ማግኘት ትችላላችሁ ማለት ነው። ይገኛሉ የሚለው እውነታውን እንግዲህ እናንተ ታውቃላችሁ፣ አብሶ በአካል ያልተገኘውን በሶሻል ሚዲያ። ነገር ግን ከዛ ውጭ ግን ምንድነው እዚህ ጋራ አፕሊኬሽኑ ግን ይሄን አዘጋጅቷል። ፈቃደኛ ሆነው ከሰዎች ጋራ መግባባት መቀራረብ ለሚፈልጉ ሰዎች ይህንን መረጃ ወይም ደግሞ ይህንን ይዞ መጥቷል ማለት ነው። መቀበል የሰዎች ነው ፈንታው ማለት ነው። ሌላው እዚች ጋራ ስለ ሰዎቹ መረጃ ማወቅ ከፈለጋችሁ ያው ዙሮ የሞሉትን ስለሆነ ፕሮፋይል የሚለው ላይ ስትጫኑ ፎቶአቸውን፣ እድሜያቸውን፣ የሚኖሩበትን ከተማ እንዲሁም ደግሞ የነሱ ፍላጎት ምን ሊሆን ይችላል የሚለውን በደንብ መረዳትና መረጃዎችን መሰብሰብ ትችላላችሁ። የመጨረሻውና ስድስተኛው የሚመጡ ሁነቶችን ወይም ደግሞ የተሳታፊዎችን ዝርዝር ማወቅ ትችላላችሁ። ዩራፕ ካሚንግ ኢቨንት ወይም ደግሞ ሁ ጆይኒንግ የሚለውን በደንብ እሱ ጋራ በመግባት ምን ማድረግ ትችላላችሁ? የፕሮግራማችሁን ቦታ፣ ሰዓት፣ አዘጋጅ ተሳታፊዎችን በደንብ መለየት ትችላላችሁ ማለት ነው። እንግዲህ ድልድይ አፕሊኬሽን ገና ይፋ እየተደረገ ስለሆነ ይህንን መረጃ ለእናንተ አድርሻችኋለሁ። በቀጣይ የድልድይ አፕሊኬሽን እንዴት መክፈት እንችላለን የሚለውን ሙሉ ፕሮሰሱን እስካከፋፈቱ ይዤላችሁ እመጣለሁ። ቤቱን ሰብስክራይብ፣ ላይክ እና ሼር አድርጉ። ጥያቄ ካለ ኮሜንት ላይ